ስለዚህ ዶንኪቲዩብ በለቀቀው በአዲሱ ቪዲዮ ላይ ከ1 ሚሊዮን በላይ ቪውስ ማግኘት ችሏል። ግን እኛ ጋር ሲሆን 76 57 እና 100 ቢበዛ የሚሆነው ለምንድን ነው? ምክንያቱም ሀሳባችን ነው ይሄንን የሚወስነው። እንግዲህ አማርኛ መረዳት የሚችሉ ከ1 ሚሊዮን ህዝብ በላይ አለ። እነሱን ሁሉ አይተውለታል ማለት ነው። እኛ ደግሞ ጭራሽ አማርኛ መረዳት የሚችሉ 50 ሰዎች ነው ያዩልን። ስለዚህ እንደዚህ አይነት ቪው ለማግኘት አይዲያ ያስፈልገናል እና ደግሞ አይዲያዎችን ማምጣት አለብን። አይዲያ የምንፈልገው አይዲያ እንግዲህ ከማንም ሊመጣ አይችልም፣ ከራስ ነው የሚመጣው። ወይም ደግሞ አንዳንድ ዩቱብ ላይ እያያችሁ አይዲያ መስረቅ ትችላላችሁ፣ ወይም ደግሞ የእሱን አይዲያ በራሳችሁ መንገድ ማምጣት ትችላላችሁ። እሺ ስለዚህ አይዲያ ከመጣችሁ በኋላ ሪካርደራችሁ ጋር ሄዳችሁ ቮይስ ትቀዳላችሁ። እንደምታውቁት ቮይስ ከቀዳችሁ በኋላ እንግዲህ እንዴት ኤዲት እንደምታደርጓቸው እሱን ለብቻው ሌላ ቪዲዮ ሰርች ይልታለሁ። እንግዲህ እናንተ እሱን ገብታችሁ ማየት ትችላላችሁ። እሱን እዚህ ስደግም አልገኝም እና እሱን ከሰር ሪካርድ ካረጋችሁ በኋላ ኤዲት ታደርጋላችሁ እና ኤዲት ታደርጋላችሁ። ተምብኔል ተመርጡለታላችሁ። ተምብኔል ከመረጣችሁም በኋላ ቀጣይ ስራችሁ ተምብኔሉን ተምብኔል ግን እንደሚሰራ እሱን ለብቻው ሰርቻለሁ። እዚህ ድጋሚ ሳወራ አልገኝም እና ደግሞ ሪካርድ ያደረጋችሁትን ኤዲት ታደርጋላችሁ በደንብ። ከዛ በኋላ ዩቱብ ላይ ለሰው በሚገባ ነው በምታስቡት መልኩ ዲስክሪፕሽኑን ታጉን እና የተለያዩ ነገሮችን ትሞላላችሁ እና ተምብኔል ማራኪ ተምብኔል ትሰራላችሁ እና ትፖስቱታላችሁ። እንግዲህ ለዛ ነው ከሰራችን ተነስቶ ዶንኪቲዩብ አናታችን ሊወጣው እና ደግሞ እኛም እንደዚህ አይነት ቪው ማግኘት አይቀጥም ማለት ነው። ስለዚህ ተምብኔላችንን መስራት ነበረብን። እሱም አሁን ስለው እንጂ ስደግም አልገኝም። ተምብኔል መስራት ነበረብን። እሱ ምን የምጠቀመው በካፕከት ስክሪንሾት እያደረኩ ነው የምጠቀመው። ስለዚህ አንድ ባክግራውንድ እናስገባለታለን እናስገባለት ሌላ ፎቶ። ስለዚህ ታዋቂ ሰው ፎቶ ማስገባት ነበረብን። ከዛ ኢንስታግራም ገብተን በርጠሚዮስ ፎቶ ብለን እንጽፍለታለን። የበርጠሚዮስ ፎቶች ይመጣሉ። እሱን ትፈልጉለታላችሁ። አሁን ለምሳሌ በርጠሚዮስ በአንድ ቪዲዮ 300 ሺህ ብር ብለን ብንጽፈውን በአንድ እንዴት 300 ሺህ ብር ሊያገኝ ይችላል ብሎ ሰው ያሰው እንዲነፈው ማድረግ ያለብን ማለት ነው። ስለዚህ እንደዚህ እናደርጋለን ማለት ነው። ስለዚህ በቃ እንደዚህ ነው የሚሰሩት እና ደግሞ ተምብኔል አሁን ለምሳሌ አሁን ያ ተምብኔል ባክግራውንዱን የሆነ ሻዶው ቪኒየት ምናምን የሚባሉትን አስገቡለትና ሻዶው የሚኖረው ባክግራውንዱም ሪሙቪንጉም በካፕከት ወይም በካይን ማስተር ሪሙቭ አታርጉ። ምክንያቱም እነሱ በስነ ስርዓት ሪሙቭ ያደርጉላችሁ። እዚህ ባክግራውንድ ሪሙቨር አፕሊኬሽኖች አሉ። እነሱ ነው አውርዱና ሪሙቭ አድርጉ እና ደግሞ ሪሙቭ ስታደርጉ ደግሞ አንዳንድ አላስፈላጊ ፓርቶችን ቀንሱ። ምክንያቱም ምንም ላያደርጉ ይችላሉ። ምክንያቱም ደግሞ እነዚህ ተምብኔላችሁን በጣም ነው የሚያዘቅጥበው እና ስለ ተምብኔል ማየት ከፈለጋችሁ እችን ቪዲዮ እና ደግሞ አሁን እየደገምኩት አይደለም